ወይኔ ያብሳላት ዛሬ በድጋሚ በቤት ሄድሽ? ኦ ማይ ጋድ ዛሬ በድጋሚ ማይታመን ነው ማይታመን ነው። ለማንኛውም ይሁን ችግር የለውም። ይቅርታም ስላደረግሽ ምን ስላልሽ እኛም ከልብ እናመሰግናለን ማለት ነው። የሁላችንም ጥያቄ ነው። ስለዚህ እንኳን ይቅርታ ጠየቅሻት እንግዲህ ችግር የለውም። ቤትም ሄድሽም ውጭም ጠራሽም ምንም አልሽ ብቻ ይቅርታ አድርገሽላት ለሀይሚዬ መለያየታችን ነው እኛ ራሱ የምንፈልገው። ጊዜ ይፈታዋል። ከባድ ነው። ከአሁን በኋላ ባትመለሱ ወደ ኋላ በጣም ደስ ይለኛል። እንዲሁም ደግሞ በዓለም ደርሷል በሰላም እንድታሳልፉ ፈልጋለሁ ብላለች። እንግዲህ ያብሳላት ማለት ነው። ይቅርታን ጠይቃለች። ተቃቅፈው ምን ብለው ነው የተለያዩ ትላላችሁ? ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁ በሰላማችሁ በዝትዝት ይበልልኝ የኔ ወዶች የኔ ምርጦች። ስትገቡ በላይክ ግቡ ፕሊዝ ፕሊዝ ፕሊዝ። አበረታቱኝ አበረታቱኝ። እና እንግዲህ ያብሳላት እና ሀይሚዬ ዛሬ እንግዲህ ተገናኝተው ምን ብለው ማለት ነው ያለውን ነገር ያው ችግሯንም ተናግራ እጄን ያነዘርኩብሽን ምን ያልኩብሽን በጣም ይቅርታ ሀይሚዬ ብላ እንግዲህ ቤት ድረስ ሰተት ብላ ሄዳ እንግዲህ ይቅርታም አድርጋለች። ትናንትናም ደግሞ ቡራንም እንደዛ ብላለች ማለት ነው። ስለዚህ ከአሁን በኋላ ከህይወታቸው ደግሞ ከዚህ የባሰ ደግሞ ብትርቂ በጣም ደስ ይለናል ነው የምንለው እንግዲህ ሁላችንም ማለት ነው። ችግር የለውም። ትናንትናም ይኸው ባንቺ ነው የተፖሰተው፣ ዛሬም እንደዚያው ይሁን። አይኖ ብቻ እኛ የምንፈልገው የሀይሚን ጤንነት የሀይሚን በቃ ለማስደሰት ብቻ ነው እኛ ራሱ የምንፈልገው። ምክንያቱም ብዙ ነገር ደርሶባታል። አንዴ በግራም በቀኝም ያብሳላት ሄዴ ስንል እዩ ትመጣለች፣ እዩ ሄዴ ስንል ደግሞ ያብሳላት ትመጣብናለች። ስለዚህ እየተቀያየራችሁ እያስቸገራችሁ ነበረ። ስለዚህ ከሁሉም ስለራቃችሁ ከልብ ነው የምናመሰግነው። ይህም የሁላችንም ጥያቄ ነው እና ያብሳላት ባይ 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 ነው የምንለው። በቃ ከአሁን በኋላ እንዳትመጭብን እንዳደርሽብን፣ ባህሉን ደግሞ በሰላም እንዲውልልን ሁላችንም እንፈልጋለን ማለት ነው። ስትገቡ በላይክ ግቡ ፕሊዝ።